24 ዓመት ከ4 ወር ከ2 ሳምንት ከአንድ ቀን ረጅም ጊዜ ሰለሞን ሙሄ እባካችሁ በደንብ አመስግኑ። አንድም ቀን ሳላጓድል ወደ መቃብሯ እሄዳለሁ። አበባዬ አፈሩ ከብዷት እንደሆነ ጠይቃታለሁ። አመሻሹ እጄን ይዘህ ማንም ሳያይ እኔ እናንተ ብቻ። ለምንድን ነው እንደሱ የምታይ? ከናፈሮች ሲወረዙ ሲርበተበቱ ላይ ያሻለሁ።
ሞቅ ባለ ጭብጨባ ለነሱ እናቀርባለን። መልካም ፕሮግራማችንን አሁን እንጀምራለን። ቦታ ያልያዙ ቦታ ይዛሉ፣ ምንም ችግር የለም። ሁሌም ትንሽ ሰዓት እንወስዳለን። ለሱ ደግሞ ይቅርታ እንጠይቃለን። ያው መንገድ ተዘጋግቷል፣ ዝናብ ዘንቧል። በእናንተም በእኛም አይፈረድም። ለማንኛውም እንግዲህ ሁሌ እንናገራለን፣ እንደሚስተካከል እምነታችን ነው። ለማንኛውም ሁላቸው በድጋሚ እንኳን ደህና መጣችሁ። መልካም ሁላችሁ በጣም ታምራላችሁ። እዚህ ጋር ደግሞ በጣም ያምራሉ። በራያና እንደዚሁም ደግሞ በአፋር በሐመር አለባበስ የደመቁ ወጣቶች ሞዴሎች ተመለከትን። እንደዚህ አይነት ፕሮግራም ላይ እንደዚህ አይነት ድምቀት በጣም ይገርማል። አንዴ ብድግ ይበሉና ድምቀቱን ሞቅ እናድርገው። አመስግኗቸው። አንዱ በጣም እጅግ አድርገን እናመሰግናለን። ጥበብ ላይ ስለዚህ ናቸው። ፉአድ ሙስጠፋ ጽፎ አዘጋጅቶ ኤፍኤም ፒክቸርስ ደግሞ ፕሮዲውስ አድርጎ አበባዬ የተሰኘ ፊልም ደግሞ እነሱ ሰጡ። ዛሬ በክብር እንመርቀዋለን። እንኳን ደህና መጣችሁ። ሰለሞን ሙሄ፣ ዳግማይ አባተ፣ ጽዮን ጌቱ እንደዚሁ ልዩ ያዕቆብ ከፊት እያበሩ ሌሎች ተዋናዮችን አስከትለው ልብ ሰቃይ የታሪክ ፍሰት 1 ሰዓት ከ46 ደቂቃ ቆይታ እናደርጋለን። በዚህ ሰዓት ውስጥ እንግዲህ ቅናት የሚያመጣውን መዘዝ በድርጊቶች እየተዋቀረ በፊልሙ ላይ በልዩ የትወና ጥበብ እንመለከታለን ማለት ነው። አበባዬ ፊልም እውን እንዲሆን ከፍተኛ አስተዋጽኦ አድርጓል የፊልም ክሮቹ ደግሞ በአጠቃላይ ሊባል በሚያስደፍር ደረጃ የአዳማ ልጆች ናቸው አሉ። ስለዚህ እስቲ ለአዳማዎች አንዴ አዳማ በጣም እጅግ አድርገን እናመሰግናለን። አሁን እንግዲህ ወደ መድረክ የምንጠራቸው በነገራችን ላይ እንግዲህ እዚህ ፊልም ላይ 2 ሴት ተዋናዮች በኋላ እናንተ ደግሞ ስራቸውን አይታችሁ ትፈርዳላችሁ። ወደዚህ የፊልም ኢንዱስትሪ ውስጥ ተቀላቅለዋል። ገና የመጀመሪያ ስራቸው ነው። እኔ በደረሰኝ መረጃ መሰረት እንግዲህ እነሱንም እንኳን ደህና መጣችሁ የምንልበትም መድረክ ነው የሚሆነው ማለት ነው። ለማንኛውም እንግዲህ ወደዚህ ወደ መድረክ የምንጠራው በርካታ ፊልሞች ላይ በሲኒማቶግራፊ ላይ ተሳትፏል። በሲኒማቶግራፊ የሙያ ማለት ነው። እንደዚሁ ሳቋ የተሰኘ ፊልምን ደግሞ ዳይሬክት አድርጓል። ዘርፈ ብዙ ስራዎችን የሰራ ለፊልም ኢንዱስትሪ ይህ ስም በጣም ቅርብ ነው። የአበባዬ ፊልም ደግሞ ደራሲና ዳይሬክተር ፉአድ ሙስጠፋ ወደ መድረክ ይመጣል። ስለመጣችሁ አመሰግናለሁ። ፊልም መስራት በጣም ከባድ ነገር ነው። የሰራችሁ ታውቁታላችሁ። ነገር ግን ሲኒማቶግራፊ ሲሰራ ሌላ ትምህርት ነው የሚገኝበት። ፕሮዲስ ሲደረግ ሌላ ትምህርት ነው የሚገኝበት። ፊልም ሲመረቅ ሌላ ትምህርት ነው የሚገኝበት እና ይሄ ትምህርት የመጀመሪያ ትምህርት ነው። እንግዲህ ስህተቴ ደፈን አድርጋችሁ ፕሮግራሚን ታደሙልኝ እላችኋለሁ። በዚሁ አጋጣሚ ማመስገን የምፈልጋቸው ሰዎች አሉ። በቅድሚያ ኤልያስ ፋንታሁንን ይህን ፕሮግራም ከጅምር እስከ ፍጻሜ እዚህ እንዲደርስ ያደረገው ኤላ ነው። ኤላን በእናታችሁ በደንብ አመስግኑ። በመቀጠል እንግዲህ 2 አዳዲስ ሴት ተዋናይን ይዤ መጥቻለሁ። ጽዮን ጌቱና ልዩ ያዕቆብ ናቸው። እንግዲህ ፊልሙ ላይ ስትመለከቷቸው በጣም ጥሩ ናቸው እዩዋቸው እና ለዚህ ፊልም መሳካት በጣም ብዙ ነገር አበርክተዋል። እነሱንም በደንብ አመሰግናለሁ። አንዳንድ ሰዎች አጠገባችሁ የሆኑና አትመለከቷቸውም። እንደዚህ ቶሎ አይናችሁ ውስጥ አይገቡ፣ ግን ድንገት እናንተ ህይወቱ ሲገቡ በጣም ትልቅ ለውጥ የሚያመጡ ሰዎች አሉና ዳግዬ በጣም ነው የማመሰግነው። ህይወቴ ውስጥ ስለገባ በደንብ ጎንበስ ብዬ ነው የማመሰግነው። ሌላ ደግሞ እንግዲህ ሁላችሁም የምትወዱት ነው። እንግዲህ አሁን ስታዩ ፊልሙን ትመለከቱታላችሁ። ጫካ ውስጥ ነው የሰራነው፣ ውጣ ወረድ አለው ምናምን እና እኔ ሁሌ ነው የሚያስገርመኝ የእሱ ትህትና ማለት ትልቁም ትንሹም ምንም ጉዳይ አይደለም። አክብሮ ነው የሚሰራው። በደንብ ነው ለአንተ ጥግ ድረስ የሚጋደልልና
ሰለሞን ሙሄ እባካችሁ በደንብ አመስግኑ። እንግዲህ ጥሪያችንን አክብራችሁ ስለተገኛችሁ እናመሰግናለን። ፊልሙን ተመልከቱልኝ። አመሰግናለሁ። በጣም እጅግ አድርገን እናመሰግናለን። ፉአድ ሙስጠፋ መድረክ መሪም አያስፈልገውም። በደንብ ልቅም ያለ ደስ የሚል ሀሳብ ሰጥቶናል። በደንብ አድርጋችሁ አመስግኑ። እንኳን ደስ አለን በሉ። እንግዲህ የፊልም ስራ ያው ብዙ ድካም እንዳለው ብዙ ውጣ ውረድ እንዳለው ጊዜ፣ ጉልበትም ገንዘብ የሚከፈልበት ነው። የአበባዬ ፊልም ክሮች እንኳን ደስ ያላችሁ። ፕሮዲውሰሮች፣ ደራሲና ዳይሬክተር፣ የፊልም ባለሙያዎች እንኳን ደስ ያላችሁ ለማለት ፈልጋለሁ። ዋናው ነገር ግን እኔ ልል የምፈልገው ነገር ምንድን ነው? ሁልጊዜም አንድ ፊልም ብዙ ድካም ብዙ ውጣ ውረድ እንዳለው ሁሉ ተደክሞበት ተሰርቶ ለውጤት ሲበቃ ፍጻሜው የባለሙያዎቹ ደሞዝ ስለሆነ መጨረሻ ላይ አብራችሁ በመቆየት የእነሱ እውቅና ሲሰጥ አብራችሁ ብትሆኑ ይህንን ጥሪ ማስተላለፍ ፈልጋለሁ። አመሰግናለሁ። በጣም እጅግ አድርገን እናመሰግናለን። ተዋናይ ይመር አባተ በጭብጨባ እንደመጣ በጭብጨባችን መልካም፣ እጅግ አድርገን እናመሰግናለን። አሁን ወደ ፊልም እይታ ነው የምንሄደው። እውነት ነው አክብራችሁ ስለመጣችሁ በጣም ደስ ይለናል። መጨረሻ ላይ ደግሞ እዚህ ላይ የተሳተፉት በአጠቃላይ ከፍ ማድረግ ያስፈልጋል። ትክክል ነው፣ የመጣ ነው መቼም ጥሪውም ለዛ ነው። ስለዚህ ፊልሙን አይተን ይሄ ፊልም እንግዲህ ይመር ይስመርላችሁ ማለት ይጠበቅብናል ማለት ነው። ስለ አብሮነታችሁ አመስግነን ወደ ፊልም እይታው ነው የምንሄደው። በነገራችን ላይ በርካታ በጣም ተወዳጅ ባለሙያዎች እመለከታለሁ፣ ብዙዎች እዚህ መካከል አሉ። ስለዚህ አክብረው ስለመጡ እነሱንም እናመሰግናለን። ፓፓራዚንም ተመልክቼዋለሁ። ስለዚህ ፊልም ስታዩ ጠንቀቅ በሉ። ለማንኛውም መልካም እይታ ጊዜ ይሁንላችሁ። ከፊልም በኋላ እመለሳለሁ። መልካም ጊዜ። አንድም ቀን ሳላጓድል ወደ መቃብሯ እሄዳለሁ። አበባዬ አፈሩ ከብዷት እንደሆነ ጠይቃታለሁ። አመሻሹ እጄን ይዘህ ማንም ሳያይ እኔ እናንተ ብቻ። ለምንድን ነው እንደሱ የምታይ? ከናፍሮች ሲወረዙ ሲርበተበቱ ላይ ይሻለሁ። ዓመት ከ4 ወር ከ2 ሳምንት ከ1 ቀን ረጅም ጊዜ ሙዚቃ ቅንብር ደግሞ ዩሚዩ አልፊ ስቱዲዮ እጅግ አድርገን እናመሰግናለን ሁሉንም። ኮንቲኒቲ ደግሞ ፌበን ታምሩ ኮንቲኒቲ በጣም እጅግ አድርገን እናመሰግናለን። እንደዚህ ቆንጆ ስራ ስለሰጣችሁ። የቪዥዋል ኢፌክት ደግሞ ባለሙያ ወርቅነህ ተሰማ ፌበን ታምሩ ደርሳለች፣ እናመሰግናለን። የቪዥዋል ኢፌክት ደግሞ ባለሙያ ወርቅነህ ተሰማ። መልካም፣ አሁንም እንቀጥላለን። ወደ መድረክ ደግሞ የምንጠራው ሜካፕ ፍሬህይወት ታደሰ፣ ፕሮዳክሽን ማናጀር ደግሞ ኤማንዳ ጎሳኤ። በዚሁ ቀጠልኩኝ። ረዳት ካሜራ ላመስግን አለቃ። ሁሉንም እጅግ አድርገን እናመሰግናለን። ጥሩ ስራዎች የሰጡ ባለሙያዎች ናቸው። ለሁሉም ክብረት ይስጥልን እንላለን። እንደዚሁ ደግሞ ይህንን ኢቨንት ቀና ደፋ ጎንበስ እያለ ያው ሞላ ባለ ሰውነቱ እንደዚህ ያሳመረው ደረጀ ስጦታው፣ ኢቨንት ኦርጋናይዘር ደረጀ ስጦታው። በጣም እናመሰግናለን። አሁን እንቀጥላለን። የኤሊያና ኢንተርቴንመንት የበላይ ጠባቂ ብዙ ፊልሞች ፕሮሞሽናቸው ልቅም እንዲል ያደረገ ፕሮሞተር ኤልያስ ፋንታሁን በጣም እጅግ አድርገን እናመሰግናለን። ቀደም ሲል እንግዲህ ደራሲናዳሪተው ቀደም ሲያመሰግን ሰምተናል። እጅግ አድርገን እናመሰግናለን። የድሮን ኦፕሬተር እና ላይስ ደግሞ የአብስራ ስንታየው
በጣም አሪፍ የሚገራርሙ ሲኖችን እንድናይ ስላደረገን እጅግ አድርገን እናመሰግናለን። እንደዚሁ ደግሞ የድምፅ ባለሙያ አቤል አየለ ፍታት ኤዲቲንጉን ቆንጆ አድርጎ የቀመረልን ደግሞ ዮሴፍ ባልቻ። መልካም፣ አሁንም እንቀጥላለን። ረዳት ዳይሬክተር ኢየሩሳሌም ጌቱ። በጣም እጅግ አድርገን እናመሰግናለን። ይኸው አምሮባት እየመጣች ትገኛለች። በደንብ አድርጋችሁ ሁሉንም አመስግኑልን። ኢየሩሳሌም ጌቱ ረዳት ዳይሬክተር፣ ሲኒማቶግራፈር በለጠ ሽመልስ። በጣም እጅግ አድርገን እናመሰግናለን። መልካም፣ በጣም ልቅም ያሉ በጣም የሚገራርም አንግል ያላቸው ሲኖች ተመልክተናል አይደል? በደንብ አድርጋችሁ አመስግኑ። ወደ ተዋንያን አለፍኩኝ። ይትባረክ ታደሰ፣ ፊልሙ ላይ ባያችሁት ልክ ድጋፋችሁን ትሰጣላችሁ። ይትባረክ ታደሰ፣ እንደዚሁ ደግሞ ሳምሶን ግርማ፣ ድርሻዬ ታምሩ፣ እነዚህ ሁሉ በደንብ እያደረጋችሁ አመስግኑልን። ፊልሙ ላይ የተለያዩ ሲኖችን ቆንጆ አድርገው ሰርተው አስደምመውናል። እጅግ አድርገን እናመሰግናቸዋለን። ይጨበላቸው። መልካም፣ አሁን እንቀጥላለን። ፈገግታ፣ የድምፅ ለዛ፣ የትወና ብቃት፣ እውነትም ልዩ ያዕቆብ፣ በጣም አሪፍ ትወና። ዌልካም ብለናል። በጣም አሪፍ ነበር። እጅግ አድርገን እናመሰግናለን። ልዩ ያዕቆብ፣ በጣም እጅግ አድርገን እናመሰግናለን። ደግሞ ዝንጥ ብላለች። በደንብ አድርጋችሁ አመስግናል። መልካም፣ አሁንም እንቀጥላለን። በራስ መተማመን ትወናዋ ስሜቶችን የምትገልጽበት መንገድ ዌልካም ያስብላታል። ጽዮን ጌቱ በጣም የሚገርም ልዩ ትወና ተመልክተናል። እንግዲህ ይበል ይቀጥል ነው። ጽዮን ጌቱ መልካም፣ በጣም እጅግ አድርገን እናመሰግናለን። ሁለት አዳዲስ ተዋንያን ይሄ ፊልም አስተናግዷል ስልን ነበር። ይኸው አይተን ደግሞ አረጋግጠናል። ቀጣይ ስራቸውን የሰመረ እንዲሆን ደግሞ እኛ በደንብ እንመኝላቸዋለን። አሁንም እንቀጥላለን። አንዳንድ ሰው እንዲሁ ሲታይ የሚወደድ አለ። ልክ አሁን እንደምጠራው ተዋናይ አይነት ማለት ነው። እሱ የተናገራትን ሀሳብ አንስቼ ወደ መድረክ ልጥራው። ትስማማላችሁ? መልካም። የህይወት ፓስፖርቴን በየዓመቱ የማድስባት ገበናዬን ሸፋኝ ድፍረቴ ናት ግሸን ማርያም። ዳግማዊ አባተ ዋው! በጣም እኔ ራሱ ደስ ብሎኛል። በቃ ከልቡ ነው። በቃ እንደዚህ አድርጎ ይሳመናል። አንድ አሁን ደግሞ የምጠራው አሁን በጣም ቢዚ የሆነ ሰው ነው። ዝም ብሎ በቀላል የሚገኝ አይደለም። መምህር፣ አርቲስት፣ ዘፋኝ፣ ኮሜዲያን፣ አቀናባሪ፣ ቲክቶከር። በጣም የሚገርም እኮ አንድ ሰው ይሄን ሁሉ ይሆናል። አይዞህ አትሽው። ያልጠየቀው ባለሙያ የለም በስሙ በከፈተው የዩቲዩብ ቻናል አማካኝነት። በጣም የሚገርም እኮ ነው። ሲቀርቧት የማይርቋት፣ ሳይቀርቧት በፊት የምትፈሯት የግልጽነት ጥግ የሆነችው ተወዳጇ ተዋናይት ቤተልሔም ከፍ ያለው ባል
የኛ ደግሞ ምርጥ ተወዳጅ ተዋናይ ሰለሞን ሙሄ በጣም የሚገርመው በጣም አስደምሞናል። በሁሉም ስራዎቹ ደግሞ በደንብ እናደንቀዋለን። እድሜ ጤና ከበረከት ጋር ከነቤተሰቡ ይስጥ። በጣም ጥሩ። በትወና እንግዲህ በትንሽ ትወና እዚቹ ፊልም ላይ ያስደመመ ምን ዋጋ አለ? የያዛትን ጥይት እንኳን ሳይጨርስ ቅርብ ወረደ። ለማንኛውም ደራሲ ዳይሬክተር የአበባዬ ፊልም ፉአድ ሙስጠፋ በጣም ደስ ብሎናል። እንግዲህ እነዚህ እጀ ወርቅ የሆነ ሙዚቃ የአርቲ ወይም ደግሞ የጥበብ ጠበብቶች ልቅም አድርገው አበባዬ ፊልምን ሰጡን። እኛም ደግሞ ተደመምንበት። ከዚህ በኋላ ከወዳጅ ዘመድ፣ ቤተሰብ፣ ጓደኛ ጋር በድጋሚ እንደምናየው ምንም ጥርጥር የለንም። የክብር እንግዳችንን እንግዲህ ተዋናዩን ይመር አባተን እጅግ አድርገን እናመሰግናለን። ከምንም በላይ ደግሞ የአንበሳውን ድርሻ ለእናንተ እንሰጣለን። ከእኛ ጋር ስለቆያችሁ ደስ ብሎናል።